ከኮምቦልቻ ከተማ 4 ቢሊዮን ብር ዘርፈናል የሚሆነው በራሳችን ትዕዛዝ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። ከዚህ ገንዘብ ላይ ግን አንደኛው የግንባር አዛዥ ብቻውን 1 ቢሊዮን ብር ነጥቆን ለራሱ ወስዷል ብለዋል። እንዴት ያለው ደፋር የጦር መሪ ይሆን 1 ቢሊዮን ብር ገደማ ለብቻ የወሰደው? ይሄው ደፋር የጦር መሪ ከዚህ አልፎ በጦርነቱ ወቅት በአንድ እጁ ጦሩን እየመራ በሌላኛ እጁ የትግራይን ወርቅ እያፈሰና እየዘረፈ እንደ ጉድ ሲቸበችብ እንደነበርም አጋልጠዋል። የትግራይ የወርቅ ዘረፋ ዛሬም ድረስ ያልቆመ ጠንካራና የተደራጀ የዘረፋ ሰንሰለት የተዘረጋለት እንደሆነ እኚሁ ሰው አጋልጠዋል። የተደራጀ የዘረፋ ኢንተርፕራይዝ ነው ያሉት ይሄው ቡድን ከከፍተኛ አመራር እስከ ታችኛው ትናንሽ የጦር መኮንኖች ያሳተፈ እንደነበርም አስታውሰዋል። የሰሜኑ ጦርነት ዓላማውን የሳተ የፖለቲካ ቁማር ነበር። ዓላማው ዘረፋ እንጂ ሀገርን፣ ህዝብን ነጻ ማውጣት አልነበረም። እዚህ ማሳያው ደግሞ ለምሽግ መቆፈሪያ ተብሎ የተገዙትን ኤክስካቫተሮች ለማዕድን ቁፋሮ ነበር ያዋልናቸውም ብለዋል። በውጭ ሀገር የሚኖረው የትግራይ ዲያስፖራ ጦሩን ለመደገፍ ያሰባሰበውን ዶላር አንዱ ሬዲዮ ልግዛ ብሎ በሚሊዮን የሚቆጠር ዶላር ይዞ ጠፋ። ሌላኛው ደብረ ጽዮን ደግሞ የድሮ መከላከያ የሚሆን መሳሪያ ከእስራኤል አስመጣለሁ ብለው በደላላ ተሸውደው ወደ 1.5 ሚሊዮን ዶላር ገደማ ተጭበርብረው ይሁን አጭበርብረው የምናውቀው ነገር የለም ሲል የህወሓትን ጉድ ዝርግፍ አድርገው እንደ ቆሎ የበተኑት አቶ ጌታቸው ረዳ ፋና ቴሌቪዥን ጋር ያደረጉትን ቆይታ በዝርዝር አጠር አድርገን እንመለከተዋለን። መቋጫ የሌለው የወርቅ ዘረፋ ከጠላት ሀገር ጋር በማበር በኤርትራ በኩል እያለፈ መነሻው ትግራይ መድረሻው ዱባይ ሆኖ ዘልቋል። ይህንንም የዘረፋ ሰንሰለት በቆይታችን ማን እየተሳተፈበት እንደሆነ በዝርዝር ገለጥ አድርገን እንዳስሰዋለን። ጉድ የሚያስብለው ግን በዚህ የወርቅ ዘረፋ ላይ ከፌዴራል መንግስቱም አንዳንድ ሰዎች እጃቸው አለበት ብለው ሹክ ያሉን ነገር ነው። ማን እንደሆኑ ጠቀስ አድርገን እናልፋለን። ውድ የቁልፍ ሚዲያ ተከታታዮቻችን ዘወትር ወደ እናንተ እውነተኛና ወቅታዊ መረጃዎችን ማቅረባችንን ቀጥለናል። ሚዲያ ቤተሰብ ለመሆን ሰብስክራይብ የምትለዋን በመጫን ይቀላቀሉን። ላይክና ሼር በማድረግም አጋርነቱን ያሳዩ። የሰሜኑ ጦርነት ከተጀመረ በኋላ በዳግም የመልሶ ማጥቃት ውጊያ የትግራይን ክልል መሬቶች ሙሉ ለሙሉ አስለቅቀው ወደ አማራ ክልል ወሎ ክፍለ ሀገር እየገሰገሰ የመጣው የትግራይ ጦር የኮምቦልቻ ከተማን ሲቆጣጠር በርካታ የመንግስት ባንኮችን እንደዘረፈ ይነገራል። አሁን ደግሞ አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታ የራሳቸውን ድብቅ ገመናና ጉዳቸውን ዝርግፍ አድርገው አውጥተውታል። አዎ ከኮምቦልቻ ከተማ ላይ 4 ቢሊዮን ብር ዘርፈን ወስደናል። ይህም የሆነው በእኛ በአመራሮቹ ትዕዛዝ ነውም ብለዋል። ይህንንም ያደረግነው በሰዓቱ ገንዘብ ያስፈልገናል፣ ጦርነት እያደረግን ነው፣ ስለዚህ መዝረፋችን ትክክል ነበረም ብለው በሙሉ አፋቸው ተናግረዋል። እሳቸው ሲናገሩ ግን ከዘረፍነው 4 ቢሊዮን ላይ አንደኛው የግንባር አዛዥ ጀነራል ብቻውን 1 ቢሊዮን ብር ነጥቆን ለራሱ ወስዷል። ስሙን ጠቅሰውም ኃይለ ሥላሴ የሚባለው ጓዳቸው እንደሆነም ጨምረው አጋልጠውታል። ሌላው የተዘረፈውን ደግሞ ከሱ እግር ስር ተፍ የሚሉ የጀነራሉ አሸርጋጆችና ወሬ አቀባይ ተላላኪዎች የድርሻቸውን 50-100 ሚሊዮን አፍ ማዘጊያ እንደተቦጨቀላቸው ጠቅሰዋል። አቶ ጌታቸው ረዳ በዚህ ብቻ አላበቁም። ወደ ፋና ቴሌቪዥን ሲቀርቡ አብረው ሲዋጉና ዘርፉ የነበሩ ጓዶቻቸውን ታጥቦ እንደሚራገፍ ሱሪ ገበናቸውንና ቅሌታቸውን ለመዘርገፍ አለመው የመጡ ይመስል አንድ ባንድ የሰሯቸውን ወንጀል በዝርዝር አውስተዋል። በተለይ ይሄ ኃይለ የሚባለው የግንባር መሪ ብቻውን 1 ቢሊዮን ብር ነጥቆ ከመውሰድም በላይ በትግራይ ክልል የሚገኘውን የወርቅ ማዕድን ሲዘርፍና እንደ ጉድ ሲቸበችብ ረብጣ ሚሊዮኖችን ሲያካብት እንደነበርም ጠቅሰዋል። የወርቅ ማሽኖችን በማስገባት በማዕድን አውጪ ኢንቨስተሮች ተይዞ የነበረውን የወርቅ ተራራዎች በግላቸው አስተዳደር ስር አዛውረው በማናለብኝነት ወርቁን እያፈሱ ሲሸጡ እንደነበርም አያይዘዋል። ታዲያ ይህ የሚሆነው ጓዳ ኃይለ ብቻውን ሳይሆን ክልሉን የሚመሩት ትላልቅ ሹማምንቶችን ጭምር የተሳተፉበት ከባድ የዘረፋ ሰንሰለት የተዘረጋበት ጥቅም የጋራ አድርገው የሚንቀሳቀሱበት አደገኛ የዘረፋ ሂደት እንደነበርም ገልጸዋል። አረ እንደውም ጉድ የሚያስብለው በዚህ ዘረፋ ላይ አዲስ አበባ ተቀምጠው የነበሩ የፌዴራል ሰዎችም ጭምር የዚሁ የዘረፋ ሰንሰለት ላይ የተሳሰሩ እንደነበርም አስረድተዋል። አቶ ጌታቸው ይህንን ጉድ ሲገልጹት የትግራይ ወርቅ ዘረፋ በማይገመቱ ሰዎች ሲሰራ የነበረ ኃጢአቱም ብዙ ነው ብለዋል። የትግራይን ወጣት በግፍ ያስጨረሰው የሰሜኑ ጦርነት በሚሊዮን የሚቆጠሩ የነገ ተስፋ የነበራቸው አፍላ ወጣቶችን የማገደው የፖለቲካ ቁማር ዓላማውን የሳተ እንደነበርም አስረድተዋል። ክልሉን መንግስት አልባ በማድረግ የትግራይ ወጣት ድንበር ላይ የፌዴራሉን የመንግስት አስከባሪ ማግዶ እንዲይዝ ያደረጉት እነሱ በትግራይ ያለውን የወርቅ ማዕድን እንደ ልባቸው እያፈሱ ለመሸጥ እንዲመቻቸው ነውም ብለዋል። አንዳንድ ጀነራል
ጀነራሎች በሚመሩበት የውጊያ ግንባር ላይ ከባድ ፊልሚያ እያደረጉ በተመሳሳይ ሰዓት ከጀርባ በሌላ አቅጣጫ ወርቅ እየቆፈሩ ያወጡ እንደነበርም አጋልጠዋል። የድሮውን ቁጣ እየወረደበት እንደ ቆሎ የሚረግፈውን ወጣት ምሽግ እንስራላቸው ተብሎ የተገዛው እስካቫተር ማሽን ምሽግ መቆፈሩን ትቶ ለጀነራሎቹ የወርቅ ተራራ ሲደረምስና ሲቆፍር እንደሚውልም ተናግረዋል። በጦርነቱ ሰዓት በርካታ ወጣቶች ሲሞቱብንና አቅማችን እየተዳከመ ሲመጣ ወደ ኋላ እናፈግፍግና እንደራደር፣ ወደ ሰላም አማራጭ እንግባ ስላቸው በነጭ አይናቸው ገላምጠውኝ በጭራሽ አይሆንም፣ አንደራደርም፣ ከፌዴራል መንግስት ጋር ሰላም የሚባል ነገር በጭራሽ አንፈጥርም እያሉ እምቧከረዩ ሲሉ የነበሩት እውነትም ትግራይን ነጻ ለማውጣት ሳይሆን የወርቅ ንግዳቸውንና የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ለማሸሽ የሚሆን የጊዜ ቆይታን ለማግኘት ብቻ ነው ብለዋል አቶ ጌታቸው ረዳ። እነ ጓዳ ኃይለ ሥላሴ በአንዴ ወርቅ በኩንታል ጭነው ሲሸጡ እስከ 100 ሚሊዮን ብር አካውንታቸው ውስጥ ይገባ እንደነበር በየመሸታ ቤቱና በየጭፈራ ቤቱ ሲዝናኑና ሞቅ ስላቸው ይነግሩን ነበርም ብለዋል። ታዲያ ግን ይህንን ሁሉ ጉድ እያወቅን ለምን አንይዛቸውም፣ ለምን ለህግ አናቀርባቸውም ብለን ስንጠይቅ የጥቅም ተካፋዩና የጥቅም ተጋሪው ከላይኛው የበላይ አካል እስከ ታችኛው ተዋረድ ድረስ የየድርሻውን የሚቦጨቅለት ከርሳም ስለሆነ ማንንም ጠያቂ አያደርግም፣ ነገሩ እንዲሁ ተደባብሶ ያልፍ ነበር ነው ያሉት። ይሄ ከፍተኛና አደገኛ የተባለው የተደራጀ የወንጀል ኢንተርፕራይዝም እንደነበር ገልጸውታል። ይሄው የሀገራችን ጉድ በተለያዩ የአፍሪካ ሀገራቶች እንደ ኮንጎና ላይቤሪያ ባሉ ሀገራቶች ተደረገ ተብሎ እንደሚሰማው በሀገራችንም ሰተት ብሎ ገብቷል። የማዕድን ፖለቲካ ከትግራይ ተነስቶ በኤርትራ በኩል የሚያልፈው የዝርፊያ መዋቅር በተዘረጋለት መስመር አልፎ መዳረሻው አንድ ቦታ ነው። እሱም የተባበሩት አረብ ኤሚሬቶች ዱባይ። በዚህ የወርቅ ዝርፊያ ላይ ከትግራይ አመራሮች እስከ ሻዕቢያ የመስመር ላይ አጓጓዦችን ጨምሮ ዱባይ ላይ ተቀባይና ገዢ የሆኑት የምዕራባውያን ባለሀብቶችም የወንጀሉ ዋነኛ ተሳታፊዎች ናቸው። በጦርነት ወቅት ስኒና ጀበናን ይሰርቅ የነበረው የሻዕቢያ ጦር አሁን ደግሞ ከትግራይ ነጋዴዎችና ባለስልጣን ጋር በዘረጋው የዝርፊያ መዋቅር ወርቅ እያጓጓዘ መሆኑን የመንግስት ኃላፊዎችም ራሳቸው አቶ ጌታቸው ረዳም እየገለጹ ናቸው። የዚህም ዋና መዳረሻው ዱባይ ነው። ከዲያቦና አሰገዱ እየተቆፈረ የሚወጣውን የወርቅ ማዕድን ሁሉም አስቆፋሪ ጀነራሎች በራሳቸው ወዳጅ አድርገው በያዛቸው የሻዕቢያ ሰዎች ወደሚፈልጉበት ሀገር ያጓጉዙላቸዋል። አቶ ጌታቸው ረዳ ፕሬዝዳንት ሆነው በመሩበት ወቅት ይህንን ሁሉ ዘረፋና ጥፋት ለመከላከልና ለማስቆም አይደለም ወይ አንድ ማዕድን መቆፈሪያ ማሽን በጅቡቲ ገብቶ መዳረሻውን ትግራይ በማድረግ መቀሌን አልፎ አዲያቦ እስኪገባ ድረስ የእርሶ መንግስት ምን ይሰራ ነበር የሚል ጥያቄ ለአቶ ጌታቸው ማንሳት ተገቢ ነው። ነገር ግን በዚህ ዓለም አቀፋዊ ኔትወርክ ባለው የዝርፊያ ኢንተርፕራይዝ ውስጥ የሚካሄደው የወርቅ ቁፋሮ መዳረሻው የት ነው የሚለውን እንመልከት። የአቶ ጌታቸው ምክትል የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ከትግራይ የሚዘረፈው ወርቅ መዳረሻው ዱባይ ነው፣ መንገዱ ደግሞ ኤርትራ ነው ብለዋል። ሌተናል ጀነራሉ በትግርኛ ቋንቋ ባስተላለፉት መልእክት በሰሜን ምዕራብ ትግራይ የተፈጠረው የወርቅ ዘርፊያ ልንቆጣጠረው በማንችለው መልኩ እየተጧጧፈ እንደሆነም ገልጸዋል። በአንድ ወር ብቻ ከዚሁ አካባቢ 38 ኩንታል ወርቅ በህገወጥ መንገድ በግለሰቦች እንደተወሰደ ጨምረውም ተናግረዋል። ይሄው ዘረፋ በኤርትራ በኩል አድርጎ ወደ ዱባይ እንደሚሻገርም ታውቋል። ወርቁን በማዘዋወር የሚሳተፉ ሻዕቢያዎች ለስራቸው ደጎስ ያለ የወርቅ ድርሻ እንዳላቸውም ይነገራል። የኢትዮጵያ ታሪካዊ ጠላት የሆነችው ኤርትራ እንደምንስ በሀገራችን ሀብት ኢትዮጵያ ሳትጠቀም ሻዕቢያን ታስጠቅማላችሁ በሚል የመሃል ሀገር ሰዎችን አስቆጥቷል። የሻዕቢያው የፕሮፓጋንዳ ሹም የማነ ገብረ መስቀል ወርቅ አልሰረቅንም፣ እነ ጻድቃን የሚያወሩብን ውሸት ነው ሲሉም አስተባብለዋል። አንዱ አንዱን የሚወነጅለው በዚሁ የዘርፋ ሰንሰለት ላይ ሳይሳተፍ ቀርቶ ሳይሆን የጥቅም ነገር አጋጭቷቸው እየተኮራረፉ ሰዎች ቢሆኑ እንጂ። በእርግጥ ከጀሪካ እስከ ፋብሪካ ከግልገል እስከ ግመል ዘርፉ የወሰደው ሻዕቢያ ወርቅ ዘርፍ ያለው ብሎ ባያምንም አይገርምም። ጥያቄው ሻዕቢያን ለምን ዘረፍህ የሚል አይደለምና። የዱባዩ ልዑል አልጋ ወራሽ ልዑል መሐመድ ቢን ዛይድ የምስራቅ አፍሪካን ወርቅ ማጋበስ ዋና ትኩረቱ ስለማድረጉ በቅርቡ በፎሬን ፖሊሲ መጽሔት ላይ ሰፋ ያለ ሀተታ ያስነበቡት የቀድሞዎቹ የአሜሪካ ባለስልጣናት አንቶኒና ጆን ጽፈዋል። በፈረንጆቹ 2022 ብቻ ኤሚሬቶች ከሱዳን 39 ቶን ወርቅ የወሰደች ሲሆን ይህ ከ2 ቢሊዮን ዶላር በላይ ያወጣል። ይህ ወርቅ ዱባይ የሚደርሰው በቻድ፣ በኢትዮጵያ፣ በደቡብ ሱዳንና በኡጋንዳ በኩል አቋርጦ ነው። የተባበሩት መንግስታት እንዳለው በ2022 60 ቶን ወርቅ በእነዚህ በተጠቀሱት ሀገራት አልፎ ወደ ተባበሩት አረብ ኤሚሬቶች ገብቷል። ባሳለፍነው ዓመት ግንቦት የአሜሪካ የውጭ ጉዳይ ሚኒስቴር ይፋ ባደረገው ሪፖርቱ ደግሞ ሁሉንም የሱዳን የወርቅ ኤክስፖርት የወሰደችው ኤሚሬቶች ነች። በእርግጥም ሀገሪቱ በአሁኑ ወቅት የአፍሪካ ህገወጥ የወርቅ ንግድ መዳረሻና ሸማች ሆናለች። በቅርቡ አንድ የስዊድን ድርጅት እንዳለው ኤሚሬቶች በ2022 ብቻ 405 ቶን ወርቅ ከሳህራ በታች ካሉ ሀገራት ወስዳለች ብሏል።
አሁን በይፋ እየወጣ ያለው ደግሞ የትግራይ ባለስልጣናትና የጦር አዛዥ ጀነራሎች በየአቅጣጫቸው አጓጉዘው ዱባይ ስለሚያደርሱት የወርቅ ኮንትሮባንድ ነው። ዱባዮች ከፔትሮሊየም ሽያጭ የሰበሰበችውን ገንዘብ በባንክ ማስቀመጥ እንደማይጠቅም ሲገባት ዶላሯን ወደ ወርቅ ቀይራ እያከማቸች ነው። ይህንን የምታደርገው ደግሞ አላቂ የሆነው የነዳጅ ሀብቷ ድንገት አቅም ቢያንሰው ቀጣዩ ትውልድ እንዳይቸገር በማሰብ ነው። በዚህ ስሌት መሰረት ኤሚሬቶች ቀጣይ ለሚመጣው ትውልድ አርቀው ሲያስቡ የኛዎቹ ለነጻነትና ለትግል በሚል ሴቶችንና ወጣቶችን ለጦርነት በማማገድ የትውልድ ርክክብ እያደረጉ ነው። ይህንን ለሚሰማ የትግራይ ወጣት ቅስም የሚሰብር ነው። በትግል ወቅት እጅና እግሩን ተነጥቆ እቤቱ ቁጭ ያለው ታጋይ ወጣት ይህንን የጀነራሎችን ሆዳደርነት ሲሰማ ትግሉ ከንቱ እንደነበር ይገነዘባል። ከአንድ ቤት 3ም 4ም ገፋ ሲል 5 ልጆቿን ለትግል የገበረች የትግራይ እናትስ ምን ይውጣት ይሆን ብሎ ማሰብ ይቸግራል። ውድ ቤተሰቦቻችን በተደራጀው የትግራይ ወርቅ ዘረፋ ላይ ተመርኩዘን የሰራንላችሁ ትንታኔ ይህንኑ ይመስል ነበር። ሁሌም እውነተኛና ወቅታዊ መረጃዎችን ለማግኘት ሰብስክራይብ ያደርጉ። መልካም ሁሉ ተመኘንላችሁ። ሰናይ ጊዜ